መልሰዋለሁ። ከጀዋርም ያው ቀጥታ በቀጥታ አንዳንዶቹም አስተያየቶችም ላይ አስተያየቱን የሰጠ ይሄኛውን ጥያቄ ወደ አንተ መራ። አመሰግናለሁ። አንተ ከሰጠው ሞገስ ከሰጠው አስተያየት ልነሳ። ጥሩ ነገር ነው ያልከው። በኢትዮጵያ ውስጥ በውይይት በድርድር በንግግር የማይፈታ ምንም ጉዳይ የለም። እኔ ኮምፓራቲቭ ፖለቲክስ ተማሪ ነኝ። ብዙ በግጭት የቆዩ ግጭቶች ያሉ ግጭት የወጡ ሀገራትና አጥንቻለሁ። አሁንም ብዙ ጊዜ ትራቭል አደርጋለሁ። እኛ ሀገር ያለው ልዩነት ያው ውስጡ ስላለን ገዝፎ ይታየናል እንጂ ከሀገራችን ዜጎች ከሀገራችን ምሁራን የዘለለ ልንፈታው የምንችለው የዛን ያህል ኤክስትሪም የሆነ ኮንትራዲክሽን ያለ አይመስለኝም። ችግሩ ነገሮች ተካረው የቀጠሉት መድረክ ዜጎችን የፖለቲካ ሊቃንን የፖለቲካ ኢንተረስቶችን ለማደራደር የሚችል በተለይ ሆሪዞንታል የሆነ ድርድር እና ንግግር ውይይት ለማድረግ የሚያስችል የፖለቲካ ምህዳር አለመኖሩ